ጉድ ሞርኒንግ ጋይስ እንዴት ናችሁ? ወደ ውጭ ልወጣ ነበርና ይሄ ነገር ልቤ ላይ በጣም ስለከበደ ሀሳቤን ሼር ላድርግላችሁ ብዬ ነው። ዛሬ ዴይ 3 ይሆናል ይሄ ቪዲዮ ማለት ነው። ዛሬ ታይትል ላይ እንዳያችሁት ከሰው ልጅ ምንም አይነት ነገር እንዳትጠብቁ የሚል ነው። ለምንድነው ይሄንን ርዕስ ላነሳላችሁ የፈለኩት? በህይወታችን ከሰዎች ጋር ስለሆነ የምንኖረው በማንኛውም አይነት ሁኔታ ውስጥ ከሰው ልጅ ምንም አይነት ነገር አትጠብቁ። ለምንድነው እንደዚህ ያልኳችሁ? ከሰው ልጅ ማንኛውም አይነት ነገር መጠበቅ የሚያመጣው ኮምፕሊትሊ ዲስአፖይንትመንት ነው። በብዙ ፐርሰንት መልካም ከሚያደርገው ይልቅ ማለት ነው። ዛሬ ይሄንን ሀሳብ ሼር አደርጋችኋለሁ። ምክንያቱም ከሰው መጠበቅ ሀዘን ያመጣል። ከሰው መጠበቅ ዲስአፖይንትመንት ነው የሚያመጣው። ሰዎችን ኤክስፔክት ስናደርግ ከነሱ ብዙ ጊዜ ፌል ያደርጉናል። ያ ደግሞ ልባችን ላይ ሞር ያሳዝነናል። እሱ ማሳዘናችን ደግሞ እኛ በቂ እንዳልሆንን ነገሮች ስለማይገቡን እንደሆነ ሌላ ስሜቶችን ሊያሰማን ይችላል። ግን ዛሬ ልነግራችሁ የፈለኩት ከሰው ልጅ መጠበቅ ብታቆሙ በህይወታችሁ ላይ ያለ የደስታ መጠን በእጥፍ ይጨምራል። ከባላችሁም፣ ከልጃችሁም፣ ከሚስታችሁም፣ ከጓደኛ፣ ከእናት፣ ከወላጅ፣ ከአባት፣ ከስራ ባልደረባ፣ ከመንግስት፣ ከማንም ምንም አይነት ነገር ኤክስፔክት አታድርጉ። ምክንያቱም አብዛኛው ጊዜ ዲስአፖይንትመንት ነው። ስለዚህ ማድረግ ይገባችኋል ብዬ ማምነው በፎር እሱን ከማውራቴ በፊት በእርግጥም ከብዙ ሰዎች ላይ ብዙ ነገር ጠብቄ ዲስአፖይንትድ ሆኜ አውቃለሁኝ። ከዛም ነው ይሄንን ሀሳብ ሼር ማድረጋችሁ። ከድሮ ከነበሩኝ ግንኙነቶች፣ ከፋሚሊ፣ ከስራ፣ ከመንግስት all kinds of things እና እንዳየሁት ከሆነ አብዛኛው it's more disappointing than it's rewarding። ስለዚህ the best thing ማድረግ የጀመርኩትና ህይወቴ ላይ ሞር ደስታ ማምጣት የጀመረው ነገር ምንድነው? ሰዎችን ወይ ሁኔታዎችን ኤክስፔክት ከማድረግ አይኖቼን ሁሉም የሚችለው እግዚአብሔር ጋር መጣል and ራሴ የምችለውን ነገሮች ማድረግ that's the only solution የምትፈልጉትን ነገር ለማምጣት። መጽሐፍ ቅዱስ ላይ እንደሚለው look guys መጽሐፍ ቅዱስ የሚለው እግዚአብሔር ማለቴን አላቆምም። እቺ ልጅ 10 ጊዜ ሃይማኖት ነው እንደ የምታወራው ምናምን እንዳትልኝ። የህይወቴ ፕሪንሲፕል ያለው ጠቅላላ ከመጽሐፍ ቅዱስ ነው። ምድርን ሰማይን የፈጠረ ደግሞ the only place አምላክ ማለት ነው እኔ ነኝ የፈጠርኩት ብሎ በእርግጠኝነት በማስረጃ የሚያሳየው መጽሐፍ ቅዱስ ላይ ነው። ስለዚህ ሁሌም ቢሆን መጽሐፍ ቅዱስ ሪፈር አደርጋለሁ ለዴይ ቱ ዴይ ላይፍ። እሱን ግልጽ ላድርግ። እንደዚህ አይነት ቻት ከእናንተ ጋር ማድረግ የፈለኩት ለምንድን ነው? እግዚአብሔር ያያል። ዩኒቨርስን በሉት whatever this is it's real የምታረጉትን ነገር ሁሉ ማለት ነው ለእግዚአብሔር እንደምታረጉ አርጋችሁ ሪዋርዳችሁን ከሰው ሳይሆን ወደ ለምታረጉለት ሰው ሳይሆን ለእግዚአብሔር ያረጋችሁ እንደሆነ ያሳያችሁ አርጉ። ምክንያቱም እንደዛ ሲሆን አንደኛ ሰዎቹ ላይ ምንም አይነት ኤክስፔክቴሽን አይምሯችሁ ላይ አታስቀምጡም። ይሄንን ሳረግ ይሄኛውን ነገር ያረጋሉ የሚል ኮንዲሽናል የሆነ ኤክስፔክቴሽን አይኖርም። ሁለተኛ ደግሞ ሰዎችን ፕሊዝ ማድረግ ታቆሙና አንደኛ እናንተ ትክክለኛ ጆይ የሚሰጣችሁ ነገር ማድረግ ትጀምራላችሁ። ሁለተኛ ደግሞ እግዚአብሔር ላይ ፎከስ ስለምታደርጉ ትክክለኛ ሪዋርድ ሽልማቱን የምታገኙት ከእግዚአብሔር ይሆናል ማለት ነው። ያ ምድራዊም ላይ ትክክለኛ አይነት ሪኮግኒሽን እንድታገኙ ይሆናል። ሌላኛው ደግሞ ሰማይ ቤትም ስትሄዱ አክሊል ታገኛላችሁ። የምታረጉትን ነገር ሁሉ ለእግዚአብሔር ብላችሁ የምታረጉ ከሆነ ማለት ነው። ለጌታ እንደምትሰሩ አስባችሁ ብትሰሩ ማለት ነው።
አንዳንድ ባሎች ኦር ሚስቶች ቤት ብታግዟቸው ኦር የምትሰሩት ነገር ምንም ሪኮግናይዝ ማያረጉ ሊኖሩ ይችላሉ። ከነሱ ሪኮግኒሽን መጠበቅ የናቹራል ዌይ ነው። ብዙ ጊዜ ላይክ ምስጋና ምናምን እንፈልጋለን፣ ሪኮግኒሽን አፕሪሺዬሽን እንፈልጋለን። የሰው ልጆች ሰዎች ኤክስፔክት አድርገን እነዛን ነገሮች ስናረግ ሳንነግራቸው በልብ አእምሯችን ውስጥ ያለ ሆል ኮንቨርሴሽን ኦር whatever ኤክስፔክቴሽን አእምሯችን ውስጥ ተሰርቶ ተጀምሮ ያለቀ ንግግር ለማግኘት የምንፈልጋቸውን ምስጋና፣ አክብሮት፣ መደነቅ ወይንም ሽልማት፣ ስራ እድገት ሊሆን ይችላል፣ ጋባት ሊሆን ይችላል፣ ኢንጌጅመንት ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ምንም አይነት ነገር ሊሆን ይችላል። ግን እነሱን ነገሮች ለመቀበል ሰዎቹን ሳንነግራቸው ማለት ነው ዝም ብለን ከኋላ የምንደክም ከሆነ ለነሱ እያረግን መስሎን ማለት ነው አንደኛ በጣም ደስተኛ አንሆንም፣ ሁለተኛ ደግሞ ሳቲስፋይድ አንሆንም፣ ሶስተኛ ደግሞ ሰዎቹም አያውቁትም አይደለ? ስለዚህ the best way ትክክለኛ fulfilled የሆነ ላይፍ እንድትኖሩ ማለት ነው ነገሩ የምታደርጉትን ሁሉ ለጌታ እየሰራችሁ እንደሆነ አድርጋችሁ ስሩ። የምትቀበሉትን ነገር ሁሉ ደግሞ ከእግዚአብሔር እንደምትቀበሉ ኮንሲደር አድርጋችሁ ተስፋ አድርጉ። ሰው ላይ ተስፋ ማድረግ ከንቱ ነው። እግዚአብሔርን ሰው ላይ ተስፋ ማድረግ ማለት ከንቱ ነው። ለምን? ራሳችሁን እዩ ምን ያህል እንደሆናችሁ። ያ ሌላውን ሰው እናንተ ራሳችሁ ማታረጉትን ሌላውን ሰው ለምን ትጠብቃላችሁ? የሰውን አእምሮ አታነቡም። የሰውን አእምሮ አንብባችሁ ሁሉም ነገር አትፈጽሙም አይደለ? ሌላኛውም ሰው ደግሞ ልክ እንደኛው አእምሮ ነው ያለው አይደለ? ስለዚህ ትክክለኛው ነገር እግዚአብሔር ላይ ሌላ ደግሞ የምታደርጉትን ሁሉ ለሱ ማድረግ በእርግጠኝነት እግዚአብሔር የማይሻር በረከት የማይሻል ሪዋርድ ይሰጣችኋል። ከሰው ስንጠብቅ ሽልማት ኦር ሪኮግኒሽን whatever ሁሌም ነው ዲስአፖይንት የሚያደርግ። አትሊስት 99 ጊዜ እንኳን ሳቲስፋይድ አድርገውን አንዴ ዲስአፖይንት ካረጉን 99ን ሁሉ ነው የምንረሳው አይደለም? የሰው ልጅ ባህሪ እንደዛ ነውና እግዚአብሔር ግን ዲስአፖይንት አያደርግም። ሁሉን ነገር ያያል፣ ሁሉም ነገር አይረሳም። በሱ ፊት ሁሉም ነገር የተገለጠ ነው። ስለዚህ የምታደርጉትን ነገር ሁሉ ለሱ እንደምታደርጉ አስባችሁ አሉ። ደጋግሜ እለዋለሁ። በቃ ትክክለኛ ግሬትፉል የመሆን ህይወት ውስጥ ትገባላችሁ። በእውነት ነው የምላችሁ። እግዚአብሔር ወዳየላችሁ መልካም ነገሮች በፍጥነት መድረስ ትችላላችሁ። በቃ ተስፋ ማድረግ እግዚአብሔርን ነው። መጨናነቅ ኦር በጊዜው ሁሉም ነገር ይሆናል። ምህረት ለሮጣ አይደለም ይላልና ብዙ ጊዜ ኦቨር ሃስል ስላደረግን ኦቨር ፐርፌክት ስለሆነን ኦቨር በጣም እንትን ስላደረግን ከሰዎች የምንፈልገውን ነገር እንቀበል ይመስለናል። ግን እንደዛ አይደለም። በትክክል እውነተኛ አንደር ፐርፎርም አድርጉ እያልኩኝ ሳይሆን ምንም ነገር ስታረጉ ከእግዚአብሔር እንደምታረጉ አድርጋችሁ እንድታረጉና ከሰው ሳትጠብቁ እንድታረጉ ነው። እውነተኛው ናችሁ። ማክሲመም ፐርፎርም የምታረጉትን ነገር አርጉ። ግን ለዛ ሰውዬ ወይ ለዛ ሴትዮ ልጅ whatever ለዛ ሳይሆን በቃ ለማድረግ ከልባችሁ አርጉት። እሱ በትክክለኛ ደስተኛ የሆነ ህይወት ዲስአፖይንትመንት የሌለበት ሊስት የበዛበት ዲስአፖይንትመንት የማይበዛበት ህይወት ይሆንላችኋል ማለት ነው። ለኔ እንደዛ ነው የሆነልኝ። Thank you so much ስላያችሁ day 3 I appreciate you guys. Please join እንድታደርጉኝ እጋብዛችኋለሁ። ቴሌግራም ቻናል አለን። ቴሌግራም ቻናል ላይ ሁላችሁም ሀሳባችሁን በነፃነት ሼር እንድትደራረጉ ሰፖርት እንድትደራረጉ ፖዚቲቭ ነገር ላይ ያተኮረ ኮሚኒቲ ቢልድ ማድረግ ነው የምፈልገው። እዛ ላይ ገብታችሁ ሀሳባችሁን ሼር ማድረግ ትችላላችሁ።
ካልሆነ እስቲ አንድ ኤግዛምፕል ኮሜንት ላይ ሼር አድርጉ። እንደዚህ ኤክስፔክት ማድረግ አቁማችሁ የተቀየረላችሁ ነገር ካለ ኮሜንት ላይ እባካችሁ ብትነግሩኝ ደስ ይለኛል። ወይንም ስለዚህ ምን ሐሳብ አላችሁ? ይሄ ሐሳቤን ነው ሼር ያረጋችሁ። ሆፕፉሊ እንደተጠቀማችሁበት አምናለሁ። ከተጠቀማችሁ እና እስከዚህ ድረስ ካያችሁ ከተጠቀማችሁ አእምሯችሁ ላይ ለሚመጣ ለማንኛውም ሰው ፕሊዝ ሼር እንድታደርጉ እጋብዛችኋለሁ። ወዳችኋለሁ። በጣም ነው የማመሰግነው። ይሄንን ጀርኒ ጆይን አድርጉኝ። ስሜ ህሊና ነው። በጣም አመሰግናለሁ። መልካም ቀን ይሁንላችሁ። ማታም ቢሆን ቀን ጠዋትም ቢሆን መልካም ቀን ይሁንላችሁ።